መጣ እንዴ በ5 ደቂቃ ውስጥ ስልኩን በእጁ ይዞ መጥቶ እንዴት ይጠፋል ነው ወይስ ወጥቶ የመጣው ሲጀመር የኔንም ያንተንም ስልክ ለመውሰድ ነው? ለበቃ የት ነው የነበርከው? ለምን አትነግረንም በስነ ስርዓት እንዴ? እሺ ስልኬ ማን ወሰደ? ማንም አልመጣም። ማን ወሰደው? ከቤት የት ሊገባ ይችላል? የአንድ ሰው ስልክ አለ። የሁለት ሰው ስልክ እንዴት ከቤት ውስጥ ይጠፋል እንዴ? ይሄ እኮ የማይመስል ነገር እኮ ነው። ለምን እንደምትጀርቀው ስልካችን ስጠን፣ ስልካችን ስጠን። እኔ ምን እሺ፣ በዚህ ልክ እንትን ካለክ እኔ እየነገርኩ ነው። ከፈለግ ስልክ ትገዛለህ። ስልኩን አይደለም የፈለግከው፣ ፋይሉን የፈለግከው፣ ፋይሉን የፈለግከው። ብሩ ለራስህ ያዝና ስልኬን መልስልኝ። እኔ የምፈልገው ስልኬን ብቻ ነው። ተርዳኝ። እንደዚህ ተቀባር የምታወራበት ምንም ነገር የለም። ምክንያቱም ስልኩን ብትወስደው ፋይሉን ይጋለ ትቆያላችሁ መሰለኝ። ፋይሉን ይጋለ አብራ መሄድበት አትሄድም። ስልኬን ሳሰጠኝ የትም አትሄድም። ስልኬን ሳሰጠኝ የትም አትሄድም። ተረጋግተህ ስማኝ። እንደምታስበው ያንተ ነገር ያለው እኔ ስልክና እሱ ስልክ ላይ ብቻ አይደለም። እየነገርክ ነው አይደለ? እኛ ሞኝ ነው እንደምንመስልክ በአንዳንድ ስልክ ላይ ብቻ የምናስቀምጠው። በዚህ ነው ልክ እኮ ሞኝ አይደለም። እሺ አሳየኝ። ኦኬ እሱንም ልትወስደው ነው? ካለበት አሳይቼ እሱንም ልትወስደው ነው? እሱንም ለምን አሳያለሁ እኮ ለምን አሳያለሁ? ኦኬ እዚህ ላይ መኖሩን አይደለም ነው እዚህ ላይ መኖሩን ቼክ አድርጎ ይሄንንም ሊወስደው ነው። እኔ ማን ነው ይሄን አልፋራ ነው እንደ መስለን ይሄንንም እንደዚህ እያሳየኝ ይዘው ልትሄድ እንካ ውሰደው። እዚህ ላይ የለም። ይሄ ውሰደው። ለማንኛውም ልንገርህ ማታ ስትሄድ ይቆጫል። ገባህ አይደለ? አብራም ይቆጫል። እኔ ምን ፒሲው ቤት ውስጥ ስለመኖሩ እርግጠኛ ነው። ምን ማለት ነው? ላፕቶፕ ቤት ውስጥ ስለመኖሩ እርግጠኛ ነው ወይ ያልኩት ጥያቄ እኮ ነው። ምን ያስደነግጣል እንዴ? ላፕቶፕ ከቤት ቢጠፋ ላፕቶፕ ከቤት ቢጠፋ ይፋው ይለብለት እሱ ደግሞ ወስጄዋለሁ ልትለን እንዳለ ጥያቄ እኮ ነው አይደል? በምንም ተአምር ቤቴ ልገባ አልችልም። ገባህ አይደል? እዚህ ምንም ነገር ልታልሻል። ቤቴ ግን በተአምር ልገባ አልችልም። ገባህ አይደል? ያለኔ ፈቃድ ቤቴ ማንም አያስገባም። አንድ ደረጃ